በፊት ሩታና አብርሃም ለመለያየታቸው ትልቆቹ ምክንያቶች ወይ ደግሞ ምክንያቶችን እያሰፉ የነበሩ አካላቶች መካከል አንደኛው ዳኒ ነበር። አሁን ራሱ ሩታና አብርሃም አንድ ላይ እንዲሆኑ እንደማይፈልግ በግልጽ እያየን ነው። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮን ላይክ በማድረግ ጀምሩት። እንዲሁም ቪዲዮን አይታችሁ ስጨርሱ የእናንተን ሀሳብ አስተያየት ኮሜንት ላይ ያስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ተመልሰናል። እንግዲህ አብርሃም የ5 ቀን ሕክምናውን ተከታትሎ ጨርሷል ተብለናል። እንግዲህ ከጨረሱ በኋላ ያው ለመዝናናት ከሩታ ጋር እንደወጡ አይተናል ማለት ነው። እንግዲህ እንዳሰቡት አልሆነላቸውም። ለምን እንደሆነ ይታወቃል። ሁሉም ያው በዳኒ ምክንያት ነው ማለት ነው። ዳኒ እንግዲህ ሩታና አብርሃም በፍጹም አንድ ላይ መሆን የለባቸውም። አብርሃም እስከዛሬ ድረስ አልዳንም፣ አልተሻለውም፣ የህክምናውንም የመጨረሻ ውጤት አላየንም። ስለዚህ ከአንቺ ጋር በፍጹም ሊዝናና አይችልም፣ ከአንቺ ጋር እንዲሆንም አልፈቅድለትም ሲል ሰምተናል። እንግዲህ በጣም በሚያስገርም ሁኔታ ማለት ነው። ለማንኛውም እንግዲህ የዳኒን ስለ ዳኒ አንድ ነገር እንነጋገር። እንግዲህ ምናልባት ዳኒ በቃ አብርሃም የምሩን ታሞ የምር ሊረዳው አስቦ ምናምን ከልቡ ከሆነ ያው መልካም ሰው ነው ሊያስብለው ይችላል። ነገር ግን ደግሞ ቤተሰቦቹ አሉ፣ የእሱ የቅርቡ ሰዎች አሉ፣ የአብርሃም የቅርብ ሰዎች አሉ። በቅድሚያ ኃላፊነት የሚሰማቸውም ነገሮችንም ሊያደርጉ የሚችሉት ሰዎች እነሱ ናቸው። ምናልባት ዳኒ ከጀርባ ሆኖ ሊያግዛቸው በሀሳብ ሊረዳቸው ምናምን ይችላል እንጂ ማለት ነው። ለማንኛውም ግን ዳኒ በቃ የራሱ ኃላፊነት እንደሆነ አድርጎ ነበረ ሲከራከር ምንም ሲል የነበረውና አንዳንድ ጊዜ በፊት እንግዲህ ሩታና አብርሃም መሃል የነበረውን ክፍተት ካሰፉ ሰዎች መካከል አንደኛው ተጠያቂው ዳኒ ነው። ሁላችንም እውነት እንነጋገር ከተባለ ምክንያቱም የዛኔ ራሱ የራቁት ቪዲዮ ምናምን ሲይዙበት እኮ ዳኒ ነበር አይደል አቀነባባሪው። ስለዚህ ዳኒ የመጀመሪያው ሰው ነው ለሩታና ለአብርሃም መጣላት ምክንያት ባይሆንም በቃ የጸባቸው መስፋት ምክንያት ግን አንደኛው ሰው ነው። ዛሬ እንግዲህ ያው በአብርሃም ወገን ሆኖ እንግዲህ ደግሞ ሩታን እየወጋ ይገኛል ማለት ነው። ለማንኛውም ግን አብርሃምና ሩታ መዝናናታቸው በአብርሃም ጤና ላይ የሚያመጣው ችግር አለ ወይ? ይሄ ነው ትልቁ ጥያቄ መሆን ያለበት። አንደኛ ነገር አብርሃም በቃ ዘና ማለት አለበት፣ እረፍት ማግኘት አለበት ተብሎ በዶክተሮች ተነግሯቸዋል። ስለዚህ አንደኛ አብርሃም ፊት ለፊት የሚከራከሩትን የሚጨቃጨቁትን ነገር መቼ እንደሚያቆሙ አይገባኝም። ለማንኛውም እኮ ዳኒ ሩታን ከሆነ ማነጋገር የፈለገው በቃ ለብቻዋ አድርጎ እንደፈለገ አድርጎ ሊጨቃጨቃት፣ ሊነጋገሩ፣ ሊሰዳደቡ ምናምን ይችላሉ። ነገር ግን አብርሃም ፊት ይሄንን ነገር የሚያደርጉት ለምን እንደሆነ አይገባኝም። በቃ አብርሃም ዙሪያ ያሉ ሰዎች የአብርሃምን መዳን አይፈልጉትም። በቃ አብርሃም እንደዚሁ እንደሆነ እንዲቀጥል ነው መሰል የሚፈልጉት። እንዴ ለአብርሃም መድኃኒቱ ሰላም ነው ከተባለ ለምን ሰላሙን እንደማይሰጡት አይገባኝም። በነገራችን ላይ ሩታ ጋር ሄዶ ስለተዝናና ፈታ ስላለ አብርሃም ጤና ላይ የሚመጣ ነገር የለም። እንደውም የአብርሃም ጤና ሊሻሻል ይችላል በሚገርም ሁኔታ ማለት ነው። ምክንያቱም አብርሃም ሰላምና እረፍት ነው በዚህ ሰዓት የሚያስፈልገው ተብሎ ተነግሯል። ስለዚህ ሩታ ጋር መዝናናቱ ዳኒን ለምንድን ነው ያበሳጨው? በቃ ሩታ አስገድዳውም ይሁን እንደው ጥምዝዝ አድርጋ እጁን ይዛ አብርሃምን በግድም ቢሆን እንዝናና ነው እንጂ ያለችው እኮ የሆነ ወንጀል እንስራ እኮ አይደለም ያለችው። ቢሆን ራሱ ማለት ነው አብርሃም ካለ ፍላጎቱ ቢሆን ሩታ አስገድዳው ቢሆን ራሱ እየተዝናኑ ነው። ሌላ ምንም ያደረጉት ነገር የለም። ሩታ ጋር እኮ ተጋብተው የኖሩ ልጅ የወለዱ ሰዎች ናቸው። ይሄን ያህል የሆነ ሽፍታ እኮ አይደለም ይዞት የሄደው አብርሃምን። ሩታ ናት ይዛው ሄደችው። ሩታ ይዛው ሄዳለች። የሄዱበት ቦታ ይታወቃል። በቃ ሊዝናኑ ነው የሄዱት። ምን ችግር አለው እንዴ? እነ ቡዜ እነ ዴቭም ምናምን ቢሆን እኮ አብርሃምን ማዝናናት መቻል አለባቸው። ከእንደዚህ አይነት ጭንቀት ከእንደዚህ አይነት ስትረስ እንዲወጣ ከተፈለገ አብርሃምን ግዴታ ማዝናናት አለባቸው ሁሉም ማለት ነው። ስለዚህ ሕክምና ነበረው። የ5 ቀን ሕክምናውን ጨረሰ። በቃ ከሕክምና በኋላ ደግሞ አንዳንድ መዝናናቶች ራሱን ፈታ ዘና ሊያደርጉት የሚችሉ ነገሮችን በዙሪያው መደረግ አለባቸው። ይሄ ደግሞ የሁሉም እምነት ነው። በቃ ዳኒ የምርም አብርሃምን መርዳት ማገዝ ወይ ደግሞ ከእንደዚህ አይነት ነገር ውስጥ ማስወጣት ከሆነ አላማህ በቃ ያንን ማድረግ ትችላለህ። ነገር ግን ከአብርሃም ውጭ ለምንድን ነው የማታደርጉት? አብርሃም ባለበት ቦታ እየሄዳችሁ ለምንድን ነው ጭቅጭቅ የምትፈጥሩት ሁል ጊዜ? ስለዚህ ሩታ አብርሃምን ይዛው የሄደችው ለማዝናናት ነው። በቃ አብረው ፈታ ለማለት እንደ ባልና ሚስት እንደ ልጅ በቃ ፈታ ለማለት ነው አብረው የሄዱት እንጂ ጦር ሜዳ አይደለም ይዛው የሄደችው፣ ወይ ደግሞ አብርሃም ህይወቱን የሚያጣበት ቦታ ላይ አይደለም ይዛው የሄደችው።
ስለዚህ አንዳንድ ጊዜ የምትወስኗቸው ውሳኔዎች ትንሽ ረጋ ብላችሁ ብታስቡበት፣ በቃ አብርሃምን ጠቀምን ብላችሁ የዋስ የባሰ አብርሃምን የሚጎዳ ነገር እያደረጋችሁ ስለሆነ ማለት ነው። በተለይ ዳኒ እጅግ በጣም ነው የሚቸኩለው፣ የሚናገረውን ነገር አያውቅም ምናምን። ዛሬም እስከ ዛሬ ድረስ ሲሉት የነበረውን ሲደግመው ነበረ አብርሃም ፊት። በቃ አንተ ጤነኛ አይደለም፣ በሽተኛነት አመሃል፣ አልዳንክ ምናምን የሚሉ ቃላቶችን ሲጠቀም ሰምተናል። ስለዚህ አንዳንድ ጊዜ በቃ አብርሃም ከሩታ ጋር ነው መሆን የምፈልገው ካለ ወዶም ይሁን ተገዶም ይሁን ሩታ ጋር ቢሆን ራሱ ውሳኔውን ለአብርሃም መተው ነው። በቃ ልጅ እኮ እስከዛሬ ድረስ ያስባል፣ ያገናዝባል፣ አለቀ በቃ። ተገዶ ከሆነ ሩታ ጋር ያለው ዝም የሚለው አውቆ ነው ማለት ነው። በቃ ያስባል፣ ያገናዝባል። ምናልባት እነሩታ አስገድደውት ነው ብንል እንኳን እነሱ ጋር የሆነው በቃ እነሩታ እንዳይናገር አድርገውት ነው፣ አለቀ። ከዚያ በላይ አይምሮውን አልተቆጣጠሩትም። በቃ ያስባል፣ ያገናዝባል፣ ሆን ብሎ ነው ዝም ያለው ማለት ነው። ታሞም ከሆነ ደግሞ ሩታ ጋር አሁን እያደረገ ያለው ነገር መዝናናት ነው። በቃ ዘና ፈታ ማለት አለበት ተብሏል። ጭንቀት ስለሆነ የታመመው ማለት ነው። ስለዚህ አብርሃም ታሞም ይሁን ሳይታመምም ይሁን ሩታ ጋር ሄዶ መዝናናቱ ምንም ክፋት የለውም። ስለዚህ ዳኒ አንዳንድ ጊዜ የምታደርጋቸውን ነገሮች ስሜታዊ ሆነህ ባታደርጋቸው መልካም ነው። በዛ ላይ ደግሞ ቡዜና ዴቭ እኮ ሲናገሩ ሰምተናል አይደል? በቃ ከዛሬ በኋላ ሩታ ቤት እዚሁ ሆነን አብርሃም እስከሚድን ድረስ እንከታተላለን ሲሉ ነበር። ስለዚህ ይሄ በጣም ትልቅ ነገር ነው። ቡዜም ዴቭም እዛው ሆነው ይከታተሉታል፣ ያስታምሙታል። ቤተሰቦቹ ናቸው፣ ከነሱ የሚቀርበው ስለሌለ ማለት ነው። ስለዚህ ዳኒ ነገሮችን ረጋ ብለህ ከቻልክ ደግሞ ከነ ቡዜ ከነ ዴቭ ጀርባ ሆነህ በነገሮች ብታገዛቸው መልካም ነው የሚል እምነት አለኝ። እንደዚህ ፊት ለፊት ባትመጣ ጥሩ ነው። ምክንያቱም አንተ ፊት ለፊት በመጣህ ቁጥር ብዙ ነገሮችን አበላሽተሃል እስከዛሬ ድረስም። በቃ ሩታና ኤፍሬምን እልክ ውስጥ የምታስገባቸው ሰው እንደውም አንተ ነህ። በቃ ምክንያቱም እነሱም አንተን ሲያዩ አንተ ቤተሰብ አይደለህም፣ አይመለከትህም የሚሉ ነገሮችን ያነሳሉ። በዛ ምክንያት ከባድ ጭቅጭቅ ይፈጠራል። ስለዚህ አሁን ላይ የአብርሃም ጉዳይ ቡዜና ዴቭ ወንድሞቹና እህቶቹ ቀረብ ብለው በቃ እስከሚድን ድረስ እኛ ከጎኑ ነን ብለው ጉዳዩን ስለያዙት አንተ ከቻልክ ከነሱ ጀርባ ሆነ በነገሮች ብታግዛቸው መልካም ነው። በቃ ፊት ለፊት እንደዚህ ባትመጣ መልካም ነው። ከዚያ በዘለለ ግን ሁሉንም ነገር ደግሞ ባትቃወም መልካም ነው። እነ ሩታ አብርሃምን አስገድደውትም ይሁን ወዶ ፈቅዶም ይሁን አሁን ላይ ሩታ ጋር ያለበት ቦታ አብርሃምን የሚጎዳው ነገር አይደለም። ራሱን ለማዝናናት ነው። በቃ ዘና ፈታ ይበሉ፣ ምንም የተለየ ነገር አይመጣም። ሩታ ጋር እኮ ይተዋወቃሉ። በቃ ተጋብተው ኖረዋል፣ ልጅ ወልደዋል። ስለዚህ ምንም የሚመጣ የሚቀየር ነገር የለም። ስለዚህ የምታደርጓቸውን ነገሮች ለአብርሃም ጤና እናስባለን የምትሉ ሰዎች የምታደርጓቸውን ነገሮች ትንሽ ጠንቀቅ ብትሏቸው የተሻለ ነው የሚል እምነት አለኝ። ለማንኛውም እንግዲህ ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮሜንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሆንላችሁ።